ሰላም ውድ የሪሚዲያል አካዳሚ ተማሪዎች፣ ዛሬ የምናየው ማትማቲክስ ቻፕተር 6ን እንጀምራለን ማለት ነው። በዚህ ቻፕተር ላይ የምናያቸው ማትሪክስ ኤንድ ዲተርሚናንት እናያለን ማለት ነው። ማትሪክስ ማለት ምን ማለት ነው? ዲተርሚናንት ማለት ነው ማለት ነው። ኤንድ ዲፈረንት ፕሮፐርቲስ ኦፍ ማትሪክስ እና ዲተርሚናንት የሚሉትን እናያለን ማለት ነው። የመጀመሪያ የምናየው ማትሪክስ ነው። ከዛ ዲተርሚናንት እናያለን ማለት ነው። ስለዚህ ማትሪክስ በሚለው ፓርት 1 እና ፓርት 2 ይኖረዋል። የመጀመሪያ የምናየው ኮንሴፕትስ ኦፍ ማትሪክስ የሚለውን እናያለን ማለት ነው። ኮንሴፕትስ ኦፍ ማትሪክስ፣ ማትሪክስ ማለት ነው። ታይፕስ ኦፍ ማትሪክስ፣ ማትሪክስ ላይ ስንት አይነት ታይፖች አሉ የሚለውን እናያለን። ኦፕሬሽኖች፣ ሃው ቱ አድ፣ ሃው ቱ ሰብትራክት፣ ሃው ቱ መልቲፕላይ የሚለውን ኤንድ ኤሌመንታሪ ሮ ኦፕሬሽን ኦፍ ማትሪክስ and systems of linear equation with 2 or 3 variable በቫሪያብል ደረጃ how to apply ወይም ማትሪክስ ላይ እንዴት አድርገን እንሰራለን የሚለውን እናያለን። then solution of systems of linear equation, then inverses of square matrix የሚለውን እናያለን ማለት ነው። ሁለተኛው ፓርት ላይ የምናየው ዲተርሚናንት ነው። ዲተርሚናንትስ ኦፍ ማትሪክስስ ኦፍ ኦርደር 2 and order 3 የሚለውን minors and cofactor elements of a matrix, properties of determinant, inverse of square matrix of order 2 and 3 and the solutions of the systems of linear equation with ካራሚልስ ሩል የሚሉትን እነዚህ እናያለን ማለት ነው። እያንዳንዳቸው ዲቴይል የራሳቸው የሆነው ቶፒክ ስለሚኖራቸው እዛ ላይ በደንብ እናያቸዋለን ማለት ነው። ሰፋ አድርገን ስለምናያቸው አሁን ወደ መጀመሪያው ፓርት ወይም ወደ ማትሪክስ እንገባለን ማለት ነው። የመጀመሪያ ማትሪክስ ላይ የምናየው ኮንሴፕትስ ኦፍ ማትሪክስ የሚለው ነው የምናየው። ኮንሴፕትስ ኦፍ ማትሪክስ ምንን ይይዝልናል ስንል ኮንሴፕትስ ኦፍ ማትሪክስ የሚይዝልን ማትሪክስ ማለት ነው and different properties of matrix ከዴፊኒሽኑ ጀምሮ የምናይበት ሲሆን ታይፕስ ኦፍ ማትሪክስ ደግሞ there are different types of matrix አሉን፣ የተለያዩ አይነቶች ማለት ነው። እነዚህ እነማን ናቸው የሚሉትን እነሱ እናያለን ማለት ነው። ኦፕሬሽንስ ኦፍ ማትሪክስ የምንለው ደግሞ how to add a matrix, how to subtract, how to multiply የሚለው የምናይበት ነው። and elementary row operations of the matrix በኤሌመንታሪ row and like the upper እንደ ላይኛው ሁሉ ኦፕሬሽን ኦፍ ዘ ማትሪክስ በኤሌመንታል ሮው ሌቭል ምን ይመስላል የሚለውን የምናይበት ነው ማለት ነው። ኦኬ ሶ ኮንሴፕትስ ኦፍ ማትሪክስ ብለን እንጀምራለን። የመጀመሪያው ማለት ነው ሶ ዲፊኒሽን የመጀመሪያው how to define matrix የሚለውን ስናይ ማትሪክስ is a rectangular arrays of number በሬክታንጉላር ስትራክቸር የተደረደሩ ቁጥሮች ማለት ነው ማትሪክስ የምንለው ማለት ነው። ልክ ጀስት እንደዚህ ነው። ዛትስ በሬክታንጉላር ፎርም የተደረደሩ ቁጥሮችን ማትሪክስ ብለን እንጠራቸዋለን ማለት ነው። ወይም በሌላ አባባል in the other word a set of m and number arranged in the form of rectangular array or m row and n column is called that is m by n matrix ብለን እንጽፋለን ማለት ነው። ኤም ሮ ባይ ኤን ማትሪክስ። ስለዚህ ኤም ሪፕሬዘንት የሚያደርግልን ሮው ነው፣ ኤን ሪፕሬዘንት የሚያደርግልን ደግሞ ኮለምን ነው ማለት ነው። ስለዚህ በሬክታንጉላር መልኩ የተደረደሩ ቁጥሮች ያሉበት ሆነው ኤም ሮው እና ኤን ኮለመን ያሉት ያንን ማትሪክስ ብለን እንጠራዋለን ማለት ነው። ስለዚህ ማትሪክስ ላይ ሆሪዞንታል ላይን እና ቨርቲካል ላይን ይኖሩናል ማለት ነው። these are the horizontal lines, these are the vertical lines. ሆሪዞንታል ኤንድ ቨርቲካል ላይኖች ይኖሩናል። ሶ እነዚህ ሆሪዞንታል ኤንድ ቨርቲካል ላይኖች በአንድ ሰም አፕ ተደርገው ምን ይሰሩልናል? it's used for naming of the matrix. ማትሪክሱን ኔም ለማድረግ ስም ለመስጠት እንጠቀምባቸዋለን ማለት ነው። so we can understand this matrix by the figure shown in the above which shows a mesh of vertical and horizontal line ይኖሩናል ማለት ነው። so the crossing points of vertical and horizontal lines are a positions of elements of matrix. that is ክሮስ የሚያደርጉበት ፖይንቶች ኤሌመንትስ ኦፍ ማትሪክስ ያሉበት ማለት ነው። እዚህ ጋር እንዳለ 2 3 4 5 6 እነዚህ በሙሉ ምን ብለን እንጠራቸዋለን? ኤሌመንትስ ኦፍ ማትሪክስ ብለን እንጠራቸዋለን። the vertical and the horizontal line crossing points are that of the positions of
ኤሌመንትስ ኦፍ ማትሪክስ የማትሪክሱ ኤሌመንት ፖይንቶች የምናገኝባቸው ፖይንቶች ናቸው ማለት ነው። ዚር ዘ ፖዚሽንስ ኦፍ ኤሌመንትስ ኦፍ ማትሪክስ in the above figure there are 9 crossing points which can be find out by multiplying the numbers of horizontal and vertical line። አሁን ነምበር ኦፍ ኤሌመንቶችን ለማግኘት ወይም ፖይንት ክሮስ የሚደረጉትን ለማግኘት እናባዛቸዋለን። ዛት ኢዝ 3 ሆሪዞንታል አለን፣ ሶ ቨርቲካል 3 አለን። 3 times 3 9 so there are 9 ኤሌመንት ኦፍ ማትሪክስ አሉ ማለት ነው። 3 by 3 9 ኤሌመንትስ ኦፍ ማትሪክስ ይኖሩናል ማለት ነው። ስለዚህ ሬክታንጉላር ፎርም የተደረደሩ ነምበርስ አር ማትሪክስ እንላቸዋለን። ኤም ሮ እና ኤን ኮለመን ይኖራቸዋል። ዛት ኢዝ ሆሪዞንታል ኤንድ ቨርቲካል ላይን ማለት ነው። ሆሪዞንታል እና ቨርቲካል ላይን ነምበሮችን ተጠቅመን ኔም እናደርጋለን ማትሪክሱን። እነሱን አባስተን ደግሞ ነምበር ኦፍ ፖይንት ኦፍ ኤሌመንቱን ማግኘት እንችላለን ማለት ነው። ኦኬ ይሄንን ካለን ዘ ነምበር አሁን a11 a11 a12 እያልኩኝ ምን ማለት ይችላል ማለት ነው። ኤሌመንቶችን መግለጽ ይችላል ማለት ነው። ኤሌመንት ኦፍ ማትሪክስ የማትሪክሱን ስም ስገልጽ በካፒታል ሌተር ገልጸዋለሁ። a b c እያልኩኝ ማለት ነው። ላይክ ዚስ a የማትሪክሱ ስም ማትሪክስ a ማትሪክስ b ማትሪክስ c እያልኩኝ ገልጸው በካፒታል ሌተር ሲሆን እያንዳንዱን ኤሌመንቶችን ደግሞ በስሞል ሌተር ገልጻቸዋለሁ ማለት ነው። ለምሳሌ a11 እዚህ ጋር ይለኛል። that is the first one ሮ አለኝ ዜን ኮለመን እያልኩኝ የምቀጥለው ማለት ነው። ሶ አሁን እነዚህ ስሞል ሌተር ኤሌመንቱን ይገልጽልኛል፣ ካፒታል ሌተር ደግሞ የማትሪክሱን ስም ይገልጽልኛል። ከዛ ኤሌመንቶችን ቤዝድ ኦን ሮ ኤንድ ኮለመን እያደረኩኝ ጽፋለሁ ማለት ነው። 1 1 2 1 3 a14 a21 a22 a23 እያልኩኝ ኤሌመንቶችን እገልጻቸዋለሁ ማለት ነው። ኦኬ እንደዛ ካልን ኖቴሽንስ ኦፍ ዘ ማትሪክስ ኖቴሽኖች አሉት። ሶ አሁን ዘ ኔም ኦፍ ዘ ማትሪክስ ዲኖት የምናደርገው በካፒታል ሌተር ነው አለን። በካፒታል ኤሌመንቶችን ዲኖት የምናደርገው ደግሞ የውስጥ ያሉ ኤሌመንቶችን በስሞል ሌተር ማለት ነው። ይህ ማትሪክሱ ስም ኤ ከሆነ ኤሌመንቶቹን በኤ እንገልጻለን። የማትሪክሱ ስም ቢ ከሆነ ኤሌመንቶችን በስሞል ሌተር በቢ እንገልጻለን ማለት ነው። ስለዚህ እንደዚህ እያደረግን ሪፕሬዘንት እናደርጋለን ማለት ነው። የመጀመሪያው። ሁለተኛው የምናየው ኤሌመንትስ ኦፍ ዘ ማትሪክስ አር ኢንክሎዝድ ባይ ኤኒ ኦፍ ዘ ብራኬት። አሁን ኤሌመንቶችን በእነዚህ ብራኬቶች ምን አድርገን ክሎዝድ አድርገን ኤሌመንቶችን መግለጽ እንችላለን። ስለዚህ ክሎዝድ ኢንተርቫል መጠቀም እንችላለን፣ ኦፕን ኢንተርቫል መጠቀም እንችላለን፣ ኦር ብራስ መጠቀም እንችላለን ማለት ነው ኤሌመንቶችን ለመግለጽ። ሶ the positions of elements of the matrix is indicated by subscript attached to the element። እዚህ ጋር በተገለጹት ነው የምንገልጸው ማለት ነው። እዚህ ጋር 1 3 የሚለው ለምሳሌ these are the subscripts that are used to indicate in the element in the ማትሪክስ ውስጥ ያለውን ኤሌመንት ኢንዲኬት የሚያደርጉልን እዚህ ጋር የምናገኛቸው ሰብስክሪፕቶች ናቸው ማለት ነው። ሶ ለምሳሌ a13 ብል እዚህ ጋር ኢንዲኬት የሚያደርግልኝ a that is lays in the first row and third column። የመጀመሪያው የሚያሳየኝ ፈርስት ሮ ነው፣ አንደኛው ሚንስ ሮ ያሳየኛል። 3 የሚያሳየን ደግሞ ኮለመን ነው ማለት ነው። ስለዚህ in the first row and third column ያለው ኤሌመንት ያልኩኝ ነው ማለት ነው። a13 ስል in the first row and third column that is a means the element 1 indicate 0 and 3 indicates the column የሚለውን ይሄንን ትይዛላችሁ ማለት ነው። ኦኬ ሌላኛው የምናየው እዚህ ጋር orders of matrix። so the numbers of rows and columns of the matrix determine the orders of the matrix። አሁን number of row እና column of matrix ምን ይገልጹልናል ማለት ነው? orders of the matrixን ይገልጹልናል ማለት ነው። the number of row ይሄን ያክል ሮ አለን፣ ይሄን ያክል ኮለመን አለን ያልነው ያ determine orders of the matrix። ይሄ ማትሪክሱን ኦርደር ዲተርማይን ያደርግልናል። ለምሳሌ a matrix having m row and n column said to be the order is n m n እንላለን ማለት ነው። m by n ብለን እናገራለን ማለት ነው። ማትሪክሱ m row እና n column ቢኖረው so
the orders are m by n ብለን እንናገራለን ማለት ነው። so in the particular matrix having 3 row and 4 column ቢኖረው is the orders of 3 by 4 ብለን እንናገራለን ማለት ነው። 3 by 4 matrix or 3 by 4 matrix ብለን እንናገራለን ማለት ነው። ለምሳሌ እዚህ ጋር ምን ይላል? that is 3 the matrix of 2 by 3 ወይም 2 by 3 እንላለን ማለት ነው። 2 ሮዎች አሉን and 3 ኮለመን አለ። 2 ሮ አለን እዚህ ጋር 3 ኮለመን አለን ማለት ነው። ስለዚህ 2 row by 3 ኮለመን or 2 by 3 ብለን የምንገልጸው አይነት ነው ማለት ነው። ይሄንን እንደዚህ አድርገን እንገልጻለን እዚህ ጋር። ኦኬ ይሄንን ካልን ሁለተኛ that is only እዚህ ጋር ያለው ምንድነው? ሮ ብቻ ነው ያለው። so one row አለ there is one row and 3 ኮለመን አለ። one row and 3 ኮለመን አለ ማለት ነው። so matrix order 1 by 3 እንላለን ማለት ነው። 1 that is 3 አለ ማለት ነው። ስለዚህ 1 by 3 one row with 3 ኮለመን ማለት ነው። እዚህኛው ጋር ስንመጣ ደግሞ ምንድነው ያለን? 3 rows ይኖሩናል and 1 ኮለመን ይኖረናል። 3 rows አሉን 1 ኮለመን አለ። ስለዚህ 3 by 1 እንልና there are 3 rows and 1 columns ብለን the orders of the matrix እንገልጻለን ማለት ነው። ስለዚህ based on the numbers of rows and the numbers of columns we can express the orders of the matrix m by n ብለን የምንገልጸው ማለት ነው። ይሄ orders of matrix ብለን እንገልጸዋለን። there are different types of matrix ሌላኛው የምናየው types of matrix ነው። ብዙ አይነት type of matrixዎች አሉ። የመጀመሪያው rectangular matrix የምንለው ነው። ሁለተኛው square matrix ነው። ሶስተኛው diagonal matrix scalar matrix column row null matrix unit matrix and upper triangular matrix lower triangular matrix and sub matrix የምንላቸው እነዚህ types of matrixዎች አሉ ማለት ነው። ስለዚህ እያንዳንዳቸው ምን ማለት ነው? rectangular matrix ምን ማለት ነው? and ምን አይነት ባህሪዎች አሉት የሚለውን እያንዳንዱን እዚህ ላይ ያሉትን ሞሎችን እናያቸዋለን ማለት ነው። ኦኬ የመጀመሪያው የምናየው rectangular matrix rectangular matrix የምንለው a matrix in which the numbers of rows and columns are not equal is called a rectangular matrix. number of column እና number of row እኩል ካልሆኑ rectangular matrix ብለን እንጠራዋለን ማለት ነው። ለምሳሌ 2 by 3 ቢሆን 3 by 2 ቢሆን 4 by 3 ቢሆን 3 by 4 ቢሆን these are all it is a rectangular matrix. the numbers of rows and the numbers of columns are not equal ከሆነ ያንን ምን ብለን እንጠራዋለን? rectangular matrix እያለን የምንጠራው ይሆናል ማለት ነው። that is a rectangular matrix. okay the other square matrix ብለን የምንጠራው square matrix. what is a square matrix? it's a matrix in which the numbers of row is equals to the numbers of column. numbers of rows እና number of column equal ከሆኑ that is square matrix. 3 by 3 ብል ለምሳሌ 2 by 2 ብል 4 by 4 ብል these are square matrix. the numbers of rows and the numbers of columns are equal that is square matrix ብለን እንጠራዋለን ማለት ነው። the other diagonal matrix. diagonal matrix የምንለው square matrix ሆኖ መጀመሪያ number of row እና number of column እኩል መሆን አለባቸው diagonal matrix ለመባል 3 by 3 መሆን አለበት or 4 by 4 መሆን አለበት or 2 by 2 መሆን አለበት። ዜን እንደዛ ከሆነ በኋላ it is a square matrix ሆኖ in which all the diagonal elements are non-zero and all non-diagonal elements are zero is called diagonal matrix. ስለዚህ ነን ዲያጎናሎች በሙሉ ዜሮ መሆን አለባቸው እዚህ ጋር ስታዩ ማለት ነው። ዲያጎናል ላይ ያሉት ግን ዜሮ መሆን የለባቸው ዲያጎናሉ ማለት ነው። 2 to 5 ይላል። ከዲያጎናሉ ውጭ ያሉት ዜሮ ሆነው ዲያጎናሉ ላይ ያሉ ዜሮ ካልሆኑ ያንን ዲያጎናል ማትሪክስ እንለዋለን። አሁን ዲያጎናሉ ላይ ምን መሆን አለበት? ቁጥር መሆን አለበት። ከዲያጎናሉ ውጭ ያለው ዜሮ መሆን አለበት። ምን ለመባል? ዲያጎናል ማትሪክስ ለመባል። ዜን ሁለተኛ የምናየው ስኬላር ማትሪክስ ነው። ስኬላር ማትሪክስ የምንለው ዲያጎናል ማትሪክስ ሆኖ ማለት ዲያጎናሉ ቁጥር ኖሮት ከዲያጎናሉ ውጭ ያለው ዜሮ ሆኖ ያልኩኝ ነው ማለት ነው። ሶ ኢንዊች ዘ ዲያጎናል ኤሌመንትስ አር ኢኳል መሆን አለባቸው። እዚህ ጋር ዲያጎናሉ ላይ ያሉት ቁጥሮች እኩል መሆን አለባቸው። 2 2 2 ኦር 3 3 3 4 4 4 እያለ የሚሄድ መሆን አለበት ስኬላር ማትሪክስ ለመባል። ስኬላር ማትሪክስ ምን መሆን አለበት? መጀመሪያ ስኩዌር that is ስኩዌር መሆን አለበት፣ ዲያጎናል መሆን አለበት። ዜን ዲያጎናሉ ላይ ያሉት ደግሞ ቁጥሮች
ኢኳል መሆን አለባቸው ማለት ነው። ማን ለመባል? ስኬላር ማትሪክስ ለመባል። ዜን ዚ አዘር ኢትስ አይዴንቲቲ ኦር ዩኒት ማትሪክስ የምንለው ነው። ይሄ ስኩዌር ማትሪክስ ሁዝ ኢች ዲያጎናል ኤለመንት ኢዝ ዩኒት ኤንድ ኦል አዘር ኤለመንት አር ዜሮ ኢዝ ኮልድ አይዴንቲቲ ማትሪክስ እንላለን ማለት ነው። አይዴንቲቲ ማትሪክስ የምንለው ዲያጎናሉ ላይ ያሉ ቁጥሮች አንድ ከሆነ ሰቲስ አይዴንቲቲ ማትሪክስ ብለን የምናወራው ኦር ዚ አዘር ኢትስ ነል ኦር ዜሮ ማትሪክስ የምንለው ነው። ኖል ኦር ኒል ኦር ኢትስ ዜሮ ማትሪክስ የምንለው ኢትስ ኤ ማትሪክስ ኦፍ ኤኒ ኦርደር ሬክታንጉላር ሊሆን ይችላል፣ ስኩዌር ሊሆን ይችላል። ሁጅ ኢች ኤለመንት ዜሮ ከሆነ ሳቲስ ነል ማትሪክስ። ኤለመንቶቹ 0 ስኩዌር ሊሆን ይችላል፣ ሬክታንጉላር ሊሆን ይችላል። ሁሉም ቫልዩዎቹ ዜሮ ከሆኑ ዊ ኮል ኢት ኢትስ ነል ኦር ዜሮ ማትሪክስ ብለን እንጠራዋለን ማለት ነው። ሲያዘር ሮ ማትሪክስ የምንለው ነው። ሮ ማትሪክስ የምንለው ማትሪክስ ሃቪንግ ኦንሊ ዋን ሮ and any number of column is called row matrix. row matrix የምንለው only one row ኖሮት any number of column ቢኖረው 1 by 3 ሊሆን ይችላል፣ 1 by 4 ሊሆን ይችላል፣ 1 by 5 ሊሆን ይችላል። that is ብቻ one row ይኖረው and number of column ይፈለገው ቢሆን row matrix የምንለው ያንን ይሆናል ማለት ነው። በተቃራኒው column matrix የምንለው ደግሞ matrix having only one column ኖሮት number of row ግን ዲፈረንት ቢሆን that is 3 by 1 ሊሆን ይችላል፣ 4 by 1 ሊሆን ይችላል፣ 5 by 1 ሊሆን ይችላል፣ 2 by 1 ሊሆን ይችላል። that is column matrix የምንለው ይሆናል ማለት ነው። a matrix having only one column ኖሮት different numbers of row ካለው that is column matrix እንለዋለን ማለት ነው። the other upper and lower triangular matrix የምንለው ነው። it is called an square matrix መሆን አለበት። square matrix is called upper triangular if all element below the principal diagonals are zero. upper triangular ለማለት that is called square matrix መሆን አለበት። number of row እና number of column ናቸው እኩል መሆን አለበት። like 3 by 3 ሊሆን ይችላል፣ 4 by 4 ሊሆን ይችላል። ዜን እንደዛ ከሆነ በኋላ ከዳጎናሉ በታች ያሉት ቁጥሮች ዜሮ ከሆኑ that is አፐር ትሪያንጉላር እንላለን ማለት ነው። ላይክ ይሄ ዲያጎናል አለ፣ ከዚህ በታች ያለው ዜሮ፣ ከዚህ በላይ ያለው ቫልዩ ካለው ወይም ቁጥሮች ከሆኑ ዛቲስ ከዜሮ በላይ ማለት ነው። ዛቲስ ምን እንለዋለን? አፐር ትሪያንጉላር ማትሪክስ እንለዋለን ማለት ነው። ኤንድ ከዲያጎናሉ በታች ያሉት ደግሞ ከሆኑ ቁጥር ያላቸው ዛቲስ ሎወር ትሪያንጉላር ማትሪክስ ብለን እንገልጸዋለን ማለት ነው። ስለዚህ ዲያጎናሉ ላይ ግን ዜሮ መሆን አይችልም ማለት ነው። ሲያዘር ሰም ማትሪክስ ነው። ሰም ማትሪክስ የምንለው ከማትሪክሱ ላይ የሆነ ፓርቱን ማስወገድ ማለት ነው። ማትሪክስ ኦብቴንድ ባይ ዲሌቲንግ ሰም ሮውስ ኦር ኮለመንስ ኦር ቦዝ ዘ ጊቭን ማትሪክስ ኢዝ ኮልድ ሰም ማትሪክስ። ከማትሪክሱ ላይ የተወሰኑትን ኮለመኖች በማጥፋት እና የተወሰኑትን ሮዎች በማጥፋት የሚመሰረት ያንን ሰም ማትሪክስ እንለዋለን። ለምሳሌ ማትሪክሱ እዚህ ጋር 3 by 3 ነበረ፣ 3 by 3 ነው። ሶ ምን አደረገን? ይሄኛውን ፓርት እና ይሄኛውን ፓርት አጠፋ ነው። ሶ 2 3 3 9 የሚሆን ሰም ማትሪክስ አገኘን ማለት ነው። this same matrix obtained by deleting 2 row and 3 column አጥፍተን እነዚህን መሰረት ማለት ነው። ስለዚህ some matrix ነው። it's a matrix obtained after deleting some rows in columns. after some row እና column delete ካደረግን በኋላ obtain የምናደርገው call it that is some matrix እያለን የምንጠራው ማለት ነው። so አሁን types of matrix ካየን በኋላ ሌላኛ የምናየው trace of matrix ነው። trace of matrix ማለት ምን ማለት ነው የሚለውን ስናይ the sums of all the elements of the principal diagonals of the square matrix. square matrix ሆኖ የስኩዌር ማትሪክሱ ዲያጎናል የነዛ ሰም ያ trace of matrix እንለዋለን ማለት ነው። ለምሳሌ ይሄኛውን trace of matrix ፈልግ ብባል a11 plus a21 plus a33 ይላል ማለት ነው። that is a11 a22 a33 ቢማገኘው that is trace of the matrix ይላል ማለት ነው። ለምሳሌ በቁጥር ደረጃ ይሄን ስናይ 2 plus 1 plus 7 ይሆንልኛል ማለት ነው። ስለዚህ 10 ነው ማለት ነው። የዚህ trace of matrix ለመፈለግ መጀመሪያ ስኩዌር ማትሪክስ መሆን አለበት ማለት ነው። ከዛ በኋላ ምን እናደርጋለን? ፕሪንሲፓል ዲያጎናሉን እንወስድና እያንዳንዱን የፕሪንሲፓል ዲያጎናል ላይ ያሉ ቫልዩዎች እንደምራቸዋለን ማለት ነው። ሰው ደምረን የምናገኘው ቫልዩ we call it that is the trace of the matrix ብለን እንናገራለን ማለት ነው። ኦኬ ኢኳሊቲስ ኦፍ ቱ ማትሪክስ መቼ ነው ሁለት ማትሪክሶች እኩል ናቸው የምንለው? አሁን ቱ ማትሪክስ A and B said to be equal if and only if they are the same order of
the same order in each elements of A equal to the corresponding elements of B። ለምሳሌ እዚህ ጋር n by m and x by x አለ። መጀመሪያ 3 by 3 ከሆነ 3 by 3 መሆን አለበት። a 3 by 3 b 3 by 3 2 by 2 ከሆነ 2 by 2 መሆን አለበት። ዜን ያ ከሆነ በኋላ ኢኳል ለማለት numbers of row in columns of a ኢኳል መሆን አለበት። ዛት አሁን ያልኳችሁ ማለት ነው። 3 by 3 ከሆነ 3 by 3 4 by 4 ከሆነ 4 by 4። ሁለተኛው each elements of the a is equals to the corresponding elements of b a11 ከb11 ጋር a12 ከb12 ጋር a13 ከb13 ጋር እያንዳንዳቸው ኤሌመንቶች እኩል መሆን አለባቸው ማለት ነው። ስለዚህ እያንዳንዳቸው ኤሌመንቶች እኩል ከሆኑ እና ነምበር ኦፍ ሮውስ ኤንድ ኮለመንስ ኢኳል ከሆኑ ኢኳል ማትሪክስ ብለን መግለጽ እንችላለን ማለት ነው። ሶ ሌት ኤ እዚህ ጋር ምን ይለናል? ኤ ቢ ሲ ዲ አለን እዚህ ጋር 2 by 2 የሆነ ማትሪክስ ኤንድ ቢ ደግሞ 3 4 5 6 አለን። According to the conditions of equalities of the matrix, both matrices have the same order, that is 2 by 2 ናቸው። but the second necessary condition a ከምን ጋር ሁለቱም 2 by 2 ናቸው። ይህም የመጀመሪያውን ክራይቴሪያ አሟልተውልናል። ያንን ካሟሉልን በኋላ a ግዴታ ከማን ጋር እኩል መሆን አለበት? ከ3 ጋር፣ b ከ4 ጋር፣ c ደግሞ ከ5 ጋር፣ d ከ6 ጋር እኩል መሆን አለበት። ኢኳሊቲ ማትሪክስ ብለን ለመግለጽ ማለት ነው። ኦኬ እዚህ ጋር ጥያቄዎች አሉ። ምን ይለናል? if in a given matrix the rows are 2 the columns are 3 the maximum numbers of the element ይለናል። ሶ ይሄንን 2 times 3 አድርገን 6 ይሆናል ማለት ነው። ሌላኛው the element 3 a 3 2 is belonging to which row and column ይለናል። የመጀመሪያው row ነው። ዜን ሁለተኛው column ይሆናል ማለት ነው። 3 row and 2 column ይሆናል ማለት ነው። ይሄኛው ደግሞ what is the orders of the given matrix ይለናል። so that is row ነው መጀመሪያ እናስቀድመው ማለት ነው። 3 by ስንት ይሆናል? that is 5 ይሆናል ማለት ነው። 3 by 5 ነው ይሆናል ማለት ነው። ማትሪክስ which do not have equal numbers of rows and columns are called do not have equal number of row እና ማትሪክስ የሌለው ምን እንላለን ማለት ነው? rectangular matrix እንላለን ማለት ነው። ማትሪክስ in which the rows and columns are equal in number is called ምን ብለን እንገልጻለን ማለት ነው? in number ብቻ ከሆነ that is square matrix እንላለን ማለት ነው። ላይክ ስኬላር ማትሪክስ ለመባል የራሱ የሆነ ሌላ ተጨማሪ ፕሮሰስ ስላለው ማለት ነው። so in a diagonal matrix all the elements of the principal diagonal can't be equal to diagonal matrix ለመባል ዳጎናሉ 0 መሆን የለበትም ማለት ነው። ይሄ የመጀመሪያው ፓርታችን እዚህ ጋር እንጨርሳለን ማለት ነው። ዩኒት 6ን በቀጣይ ቪዲዮ በሌላ ርዕስ እስከምንገናኝ ድረስ ሰላም ሁኑልን።